ወገን ሰውን ሲወዱ እስከ ጉዳንጉዱ ይላል የጎጃም ሰው አይደለም መጽሐፍን ማለት ነው። መጽሐፍ ስታነብ ሚዛናዊ መሆን አለብህ። ስለ ሰዎች ክፉ የሚያወራውን ትክክል ስላንተ ክፉ የሚያወራውን ደግሞ ስተት እያልክ ከሄድ የሆነ ስፔር ፓርት ጎለዋል ማለት ነው። ሙሉ አይደለም። ያ ማለት ገንዘብ፣ ዝና፣ ስልጣን፣ ትዕቢት ወይም ጥላቻ ወይም የሆነ ነገር ጎደሎ እንድትሆን አድርጓል። ይሄ ብቻ አይደለም። ሌላ ማሳፋሪ የሆኑ ኢሚዛናዊነቶችን ልንገራችሁ። መልአከ ብርሃን አድማሱ ጀንበሬ መዱለታ አሚን በሚለው መጽሐፋቸው በሰንበት ትምህርት ቤቶች እና በግቢ ጉባኤ ትልቅ ቦታ የሚሰጠው መጽሐፍ ነው። ስለዚህ በጣም ይወደዳል እና ይህን ጥያቄ እናንተ አስተማሪዎች እዚህ መጽሐፍ ላይ የሶስቱ የኦርቶዶክስ ባህሎች ማለትም ቅባት፣ ጸጋና ካራ ወይም ደግሞ ተዋህዶ አንዳቸውም ከካቶሊክ ጋር አይተባበሩም የሚለው ቦታ ላይ ስትደርሱ አይናችሁን ይሸፍናችኋል እንዴ? ውሸት ማንን ሲጠቅማየን? ሌላም ይጨምራላችሁ። ቅባትና ጸጋ ካቶሊካዊ አልፎንሶ ሜንዴዝ ነው ያስተማራቸው የሚለውን አሉባልታ ለመጀመሪያ ጊዜ የጻፉት በማህበረ ቅዱሳን ትልቅ ቦታ ያላቸው አቡነ ጎርጎርዮስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ታሪክ በሚለው መጽሐፋቸው ገጽ 126 ላይ ሄዳችሁ ማየት ትችላላችሁ። ገና ከ4 ዓመት አንዴ በታህሳስ በ28 መብላት በአምደ ጽዮን ጊዜ ነው የተጀመረው ይባላል ብለው ጽፈዋል። ታዲያ እዚህ ላይ ስትደርሱ ቃሉ አይነበባችሁም እንዴ? መጥፎ ነው ለይታችሁ የምትሸመድዱት። አልፎንሶ 2000 ተክየባት ሄድ ካለ ምናምን የሚል ተረት ሸምድዳችሁ ለትውልዱ ስታስሸመድዱ ይህን እውነት ለምን አልታያችሁም? በዩኒቨርሲቲው በ28 ካልበላችሁ እየተባሉ የሚሳቀቁ ኦርቶዶክሳውያን ስንት ናቸው? አንዳንዴ ነገሩን ሳጠናው ከኦርቶዶክሳዊ መንገድ የወጣ እግዚአብሔርን ከመውደድ የወጣ ነው እላለሁ።